ይጣሉ ይችላሉ ነገ አብሮ ነው የሚሆኑት ዝም በል አንተ አታውቅም እሺ አንተ አታውቅም እነሱ ነገ አንድ ላይ ይሁኑ አይሁኑ ምንም ታውቀው ነገር እሺ ልቀቀኝ ነኝ አልፈልግም እኔ ጎላ አስገባሽ አይደለም ችግሩን እንደ ችግሬ ተረድቼ ነው እንጂ አይመለከተኝም እሺ ደግመ ለምን አስትማግጥብህ ውላ አታድርም ምን አገባኝ ነኝ ምን አገባኝ መለከለ አንተ ክፉ መኛለሁ ንገረኝ ክፉ መኛለሁ ወይ አንተ ክፉ መኛለሁ ክፉ ነኝ እኔ ላንተ እንድትሆኛ አዳምጠው ባልኩኝ ልጅቱን ትክክለኛ ማንነት ወቅ ባልኩኝ እኔን ትገፋኛለህ ይኸውልህ ሁለተኛ ሲቀር ምንም ነገር ይቀራል ደግሞ ያለው የተፈጠረው ነገር እናንተ የማታውቁት ሌላም ነገር እሱ የሚያውቀው ነገር አለ ለዛ ያን ነገር እንዲያስረዳክ ያለው እውነታ አውቀ ከዚህ በኋላ ለራስ እንድትጠነቀቅ ነው ሰላም ውድ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ ከስንት ጊዜ ወዲህ ካሜራ ፊት መጣን እና ደህና ናችሁ ያው ጠፍተናል ዛሬም የመጣ ነው ለቆም ነገር ነው በጣም በትልቅ ነገር ነው የመጣ ነው እኔ ሰዎች ግን አናፈኳችሁም በእውነት መቼስ ክፋትም ቢሆን እኮ የሰው ልጅ ይናፈቃል ሲጠፋ እንዴ ነው የትራች ምናምን ብላችሁ አታስቡልኝም ግን በእውነት ታዘብኳችሁ አንድ ስልክ ያሳዝናል ብቻ ምንም ማድረግ አይቻልም አንዳንዶች ሰዎች በነገሮች ላይ አሁን እኔ ያለሁበትን ሲቹዌሽን የሚያውቁ ሰዎች አሉ በተለይ ከኛ ተመልካቾች እና ኮንግራ ያሉኝ ሰዎች አሉ አዲስ ህይወት ጀምሬያለሁ ለማታውቁ የራሴን ህይወት ጀምሬያለሁ ተሰብስቤያለሁ እግዚአብሔር ይመስገን የኔ ምለው ሰው እግዚአብሔር ሰጥቶኛል በዚህም አለበዛ የካሳ ዘመኔ ነው ብያለሁ እና ከይቴ ጋር ያለኝን ነገር እግዚአብሔር ይመስገን እናንተ ስጨቀጭቁኝ እንደነበረው አቁም ያለው ኦሬዲ የራሴን ህይወት ጀምሬያለሁ ለዛም ኮንግራ ብሎኝ እንኳን ደስ አለሽ ሰዎች እስቲ ይቴ ከፈቀደልኝ በዚህ ቻናል የራሴን የሰርግ ቪዲዮ መለቀላችሁ ይሆናል መቼስ ማታምኑኝም ካላችሁ በዛ ማስረጃ ሆናችኋልና ይሄን ነገር እንዳለ ሆኖ ግን ስለ እድል የሆነ ነገር መናገር ፈልጋለሁ የምር እናንተ እንደምታስቡት አይነት እድል በጣም የዋና መታለቅ ሴት እንደምታደርጓት አውቃለሁ ግን እንደዛ እንዳልሆነች እንድታውቁልኝና ለዚህም ነገር ደግሞ በቂ ማስረጃ እንደላይ እንድታውቁ ፈልጋለሁ በነገራችሁ ላይ እድል እንደምታለቅ ሰው አይደለች በጣም አስመሳይ ውስጧ የማይገኝ ዋሻ ነው ሶናት እኔ እስከማቃት እንደ እድል አይነት አስመሳይ ሰው እኔ አጋጥሞኝም አቅ እውነት ለመናገር እኔ ከይቴ ጋር ሆኖ አልሆኑ አይመለከተኝም ይሄ የኔ ፐርፐዝ አይደለም እኔ ምክንያቱም ከነሱ ይወጥቻለሁ ነገር ግን እንደ ሰው እኔ ይቴም ቢሆን ማንንም ወንድ ቢሆን እንዲጎዳ አልፈልግም ምክንያቱም እኔ ወንድም አለኝ ታውቃላችሁ ማንንም ወንድም ያለው አባት ያለው ለሰው ይጨነቃል ስለዚህ እኔ የእድልን ክፉ አመል መጥፎ አመል ያወኩኝ እሱ ልጅ ልገፋፋው አልችልም ስለዚህ እድል ከማንንም ወንድ ጋር የምትወጣ ተራሴት ናት ግን እዚህ ቪዲዮ ላይ መላክ ናት እኔ ደግሞ ሽቱ ሴጣኗ ግን እግዚአብሔር ልብን ንጹህነት ነው የሚያየው እኔም ጥሩ ትዳር ሰጥቶኛል እግዚአብሔር ይመስገን የሷንም ክፋት የምታዩበት ቀን ይመጣል ያ ቀን ደግሞ ቅርብ ነው የዛኔ ሽቱ ማሪኝ እንደምትሩኝ እርግጠኛ ነኝ እናም በተወሰነ መልኩ እንግዲህ በዚህ ይሄን አክል ካልኳችሁ የቀረውን ደግሞ አብረን እሷም መታ ሌላውም ነገር ያለውን ነገር ፊክስ የምናደርግ ይሆናል ከዛ በፊት ግን ያው ቤተሰብ ማለት እኛም የእድልን ትክክለኛ ማንነት ማወቅ አልቻለም ማለት እኔም ብዙ ጊዜ እንዴት እድል እንደዚህ ትሆናለች ናምቤ ለማጣራት ሞክሬያለሁ ማለት እድልን በእንደዚህ ለኔ ማሰብ በጣም ይከብደኝ ነበር ግን ፈጽሞ ማላቃት ሰው ናት እድል የእውነት ብዙ ነገር አሳልፈናል ግን ይሄን ያህል እድል እንደዚህ አይነት ጸባይ ጭራሽ እና ያው ይቴናን ያለን ግንኙነት አቃላችሁ ይቴ እንዲጎዳ አልፈልግም እና ዛሬ በትክክል በቁም ነገር ያው ከሽቱ ጋርም እሷም እኔም ስለሚያስጨንቀን ነው ይሄ ጉዳይ አንድ ላይ መጣ ነው ይሄን ጉዳይ እኔና እሷ ዛሬ ባንፈታ ነገሩ ይቀጣጠራል ስለዚህ የእድልን ትክክለኛ ማንነት ከቻልን እንኳን ልጁን ጠርተን ያለውን ነገር በቃ በትክክል ቢነግረንና ይቴም ሰላሙን ቢያገኝ እኔ ደስተኛ ነኝ እኔም እሱ ነው ፈልገው እንደዚህ ያስመሰለች እኔም የሰማሁት ነገር ምንም ደስ አይልም በቃ ጭራሽ አዝኝባታለሁ ሁላ ግን ያለፈው አልፏል አሁን ይቴን ብቻ ነው በቃ ይቴ ሰላም እንዲሆን ነው እኛ የምንፈልገው ያለውን ነገር እናሳውቀውና አይሻልም ይምጣሱም ይቴን ጠርተናዋል ከቻልን ደግሞ ከባለቤቱ ከራሱ ከልጁ አፍ ቢያዳምጥ እኔ የሰማሁትን ያህል ያዳምጥ ነው ለኔ ነገረኝን
መቶ በትክክል ለይቴ እንደሚያስረዳው ነግሮኛል። ልጁ ሲመጣ እንቀጥላለን። ዛሬ እናወራበታለን፣ እንፈታለን። እውነቱ ይወጣል። ልጁ መጥቷል። ታሽ ሞነሙኛለሽ እዛ ሲማግጥ አይደል እንደ ነበረው ልጁ ሲያጨስ የነበረው እኮ እሱ ነው። አንተስ ብትሆን ከእንደነ ሴት ጋር እንዴት ነው የምትውለው? ግን አረ ወንዶች ግን ልብ የላቸውም። እግዚአብሔርን በጣም ነው የሚደብረው በእውነት። አሁን እኔ ሲመስለኝ እሷ ናት ደራቢዋ። ገባሽ? አሃ እሱስ ቢሆን ማጣራት የለበትም እንዴ? አይደብርም? የሰው ሚስት ናት እንግዲህ አስቢ። ስንት ነገር አለው። አንተ ምን ያክል ጅል ብትሆን ነው በአንድ ቀን ወስዳ እንደዚህ ምን ያክል ከረፈፉን አንተ ራሱ በስመ አብ ነቃው። ይኸውልህ እኔ ካንተ ምንም አልፈልግም። የተፈጠረውን ነገር እያንዳንዱን ለኔ እንደነገርከኝ ለኔና ለሷ እንደነገርከን እቴ ይመጣል። እውነቱን ትነግርልናለህ። ገባህ አይደለ? ያሳለፋችሁት ነገር ምናምን በቃ አልፏል። ገባህ አይደለ? እድል ለምትባል ቆሻሻ ምንም ነገር ሳይቀር ይኸውልህ እኔ ለሷ ሰፍቲ ስትል ምናምን ሴት ናት ነገር ምናምን ብለህ አስበህ የሆነችም ነገር እንዳታስቀር የነገርከንን ሙልጭ አድርገህ ለሱ ተነግረልናለህ። በቃ አንተ ምን ጠብቀው እሱ ነው። አንዴ ሸውዳለች ድጋሚ ሌላ ሰው እንዲሸውድ መፍቀድ የለብህም አንተም ብትሆን። ገባህ አይደለ? ስለዚህ እነሱ የመጡ ነው ያለው ነገር ለኛ የነገርከውን አንድ ሳታስቀር ለነሱ መናገር ምንም ሚልኮ እቴ እንዴት ነህ? ሸገሪያን ዌልካም ቱ አርባ ምንጭ። እንዴት ናችሁ? እንዴት ነህ? ደህና አንተ ሰምተሃል? ኧረ እናት አደረነገ እንኳን ደስ አለሽ አልኳት። ብራምበር ማለት ሰበራልሽ ይሁን አብራምበር አይ እናንተ ሰሚስራ አይ ደስ ብሎኛል። አንተ ምን ሰራለህ እዚህ? ሽቱ በሰላም ነው? እኔ ሁለታችሁን ብቻ ማገኝ መስሎኝ ነበር የመጣው። ያው ምን መሰለህ እኛ ለአንተ በጣም እናስባለን ማለት እኔም በጣም ነው የማስበው። ከእናንተ ህይወት አሁን ወጥቻለሁ፣ የራሴን ህይወት ጀምሬያለሁ እና በጣም ነው የማስበልህ። እንድትጎዳ አልፈልግም። ያለውን እውነት አንድ ጎን እውነታው እኮ ሽቱ ወጥቷል እኮ አሁን እውነታው ወጣ። ከዚህ በኋላ ያንን ላይፍ ላንደግሞ እኮ ተቋጭቷል እኮ። ቪዲዮ ተሰርቶ አይተሽው ከሆነ ሆቴል ነው ያዝናቸው አይደል? ሆቴል ሲሳሳሙ ነው ጭራሽ እንደው ቪዲዮስ ገብቷል ሁላ። እንደው እኔ ዋናውን ፓርት እንትን አላልኩትም እንጂ ጭራሽ ማይሆን ነገር እያደረጉ ነው የደረስነው። አሁን በዛ ጉዳይ እኔና በሱ መሀል ያለውን ነገር ፈተነ እኮ። እኔ ምን መሰለህ አሁን ያቺ ከይሲ ሴጣን ወይ ሴትዮ ገብታ በእናንተ መሀል ቁርሾ እንድታሳድር አልፈልግም። ገባ አይደለ? እናም ደግሞ ያለውን የተፈጠረው ነገር እናንተ የማታውቁት ሌላም ነገር እሱ የሚያውቀው ነገር አለ። ለዛ ያን ነገር እንዲያስረዳት ያለውን ሁኔታ አውቀ ከዚህ በኋላ ለራስ እንድትጠነቀቅ ነው። ሚልኩ ሽቱ ከዚህ ፊት ያን ነገር ዘግተነዋል ስልሽ ልጁን አግኝተን አውርተን በዚህ ጉዳይ ስልሽ ባላነሰ ደስ ይለኝ። አሁን ላይ እኔ ሚልኮም ከአዲስ አበባ ነው የመጣችው፣ አንቺም እንግዲህ ከጫጉላ ነው የመጣሽው። እንኳን ደስ አለሽ ልልሽ ነው የመጣሽው። እንግዲህ በአጋጣሚዎች እኛም አልተገኘንም፣ ለዛ ነው የመጣሁት እንጂ አሁን በዚህ ጉዳይ የምታወሪኝ እንኳን ቤት ደስ ይላል። ያው ለይቴ አሁን አንተ እንደ ትልቅ ሰው ናውራ አይደለ? በቃ ከእድል ጋር ያለውን ነገር በትክክል በጣም ብዙ ነገር ነው እኔና እሱ ያወራ ነው። በጣም ብዙ ነገር ሰምቻለሁ፣ አውቃለሁ። ደግመን ስንነግርህ ትጎዳለህ ወይም ሌላ ነገር እንድትጨነቅ እያደረግን ሊሆን ይችላል። ግን ቢያንስ በትክክል እያንዳንዱን ነገር እወቅና በቃ ለቀጣይ ህይወት እያረምክ ስህተትን እያረምክ መሄድ ነው። ገባ? ይኸውልህ እኛ ካንተ የምንፈልገው ነገር ምን መሰለህ? አሁን ለምሳሌ ፍቅር የሚባለው ነገር የሆነ ሰዓት ተጋብተን በቃ እሷን የተውን የረሳን ይመስልናል እና ደግሞ ተመልሰን የሆነ ነገር ሲጠፋብን ደግሞ ያገረሽብናል። ስለዚህ ያ ነገርም እንዳይፈጠር የእሷን የምር ማንነቷን አውቀ ከሱ ሙልጭ አድርገው ሁሉንም ነገር ሰምተ አውቀ ለቀጣይም ከሷ ጋር ያለን ግንኙነት እንድታቋርጥ ነው እኛ የምንፈልገው። ገባ አይደለ? እኔ እኮ ነገሮቹን ሁሉ ቋጭቻለሁ። አሁን እንደ አዲስ እኔ መጀመር እኔ አሁን አልፈልግም። በቃ ትቼ ነው ያለሁት እኮ። እሺ አንተ እኮ አትማርም እኮ ደግመህ ነገሮችን እያረምክ። ከዚህ በኋላ እኔ ነገሮች ውስጥ መግባት አልፈልግም። አሁን እኛ እዚህ የመጣ ነው የጠራሽን እንኳን ደስ አለሽ ልልሽ፣ እሷንም ደግሞ ከአዲስ አበባ ስለመጣች አክብረናት ነው እንጂ ይሄን ርዕስ ዘግተነዋል። መልሰሽ ደግሞ ምን መሰለህ እንዴ አይደለም ምን መስልሽ ሽቱ እዚህ ጋር አንተ ከዚህ ፊት ነግረናል። አንተ ምን እያልክ ነው? አሁን ከዚህ ፊት ነግረናል አይደል እንዴ? ሌላ ምን ነገር አለ? እኛ ፊት አትምጣ። እሺ ሂድ። ምን ይሆናችሁ ነው? ያረግነው ነገር የለም። ወንድ ልጅ አላወራንም እንኳን እንትን አይደል? በስራ ተራ ያናገርን
ማነው ጥፋተኛና ማንን እንደወንድ የምታወሩት? እሱ እኮ ነግሮናል ከዚህ ፊት ሌላ ምን ነገር አለ? ያን ሌላም የሷ ማታውቁት ባህሪ አለ። እሷ አንዴ ከሱ ጋር ብቻ አይደለም ቺት ያደረገችው ነው ያልን ያለ ነው። ገባ አይደለ? ስለዚህ አንዴ ደግሞ እሱን አዳምጡት። እንድዱ አንተ አሁን እንደዚህ የምትሆነው አስፈላጊ አይደለም እኮ ላይቴ የምታስብለት ከሆነ አሁን ይኸውልህ እኔም እሷን ተጨንቀን ነው የመጣ ነው አይደለ? ስለዚህ ላይቴ የምታስብለት ከሆነ በትክክል ይቴ በቃ እኔ ልንገራችሁ እድል እንደዚህ ያን ነገር አታርግም። ዝም ብላችሁ ስሟን ያጠፋችሁ አንቺ ደግሞ አክስቷ ነሽ። ምን አይነት ነገር ነው አንቺ ለሷ ዝም በል እድል አንተ ለእድል አሁንም አይደለም ይቴ እድል እንደዚህ ያን ነገር አታርግም። እኔ እርግጠኛ ነኝ ይቴ አሁንም ቦም ማለት ነው አንቺ አክስቷ ነሽ። ምን አይነት አክስት ነሽ? በጎን ሌላ ነገር ከጀመርክ እሱ ሌላ ነገር ነው። እኔ ሽቶ አይመለከትም። አንቺ ለኔ እንደ ጓደኛ ላይ ሌላ ነገር ጀመረ። ምን አንተ ለእድል የተደረበ ነው ሌላ ነገር ነው እንዴ? ከዛ ሁሉ ነገር በኋላ የተሰምተው ነገር ይሰማል። የፈለገችውን ትበል። ልክ ነው በቃ። ያን ነገር እድል ጋር አለችኝ እኮ ነው። በአይን አይተህ እንኳን እድል ምትል ሆነ አንተ ከጎን ከሷ ጋር የሆነ ነገር ቢኖርህ እንጂ ሌላ ነገር እንግዲህ ሰው ከአይን በላይ ይማኛል። ሽቱ ምን መሰለሽ ፍቅርን እረዳለሁ። ለሳላ መውለድ እረዳለሁ እኮ እንደ ጓደኛ በጣም እኮ እየተናደድክ ነው ማለት እኛም ለእድል ኔጌቲቭ የሆነ አስተሳሰብ የለንም አይደለ? እንዴት ነው የሌላችሁ? አክስቷ እኮ ናት። ምን አይነት አስተሳሰብ ከዚህ ፊት እንዳለከና ይኸውልህ ስለሱ አላውቅም፣ ግን እኔ ለእድል ኔጌቲቭ የሆነ አስተሳሰብ እንደሌለኝ ታውቃለህ። ስለዚህ እኔም እንደዛ አላስባትም፣ አንተም እንደዛ። ግን እውነቱን ከባለቤቱ እንስማ ነው አይደለ? አንድ ቀን አንድ ተኩል ሰዓት ብታዳምጠው ምን ትሆናለህ አንተ? ይሄ ሁሉ ነገር አንሰለሰ እንደዚህ መሆኑ ምንድነው ጥቅሙ? ምን እንዲፈጠር ነው ይሄ ሁሉ ወሬ? ስለዚህ አንተ ይኸውልህ እኔ እንደዚህ እንድትሆን አልፈልግም አይደል? እሺ ምን ሆንኩኝ እኔ? ዛሬም በሷ ጉዳይ እኔ ልጨቃጨቅ ነው? አንተ ለምን አትሄድም? ሂድ እንደኛ እናወራለን። ይኸውልህ እንዱዱ አንድ ነገር ልንገር። እኔ እድልን ተይው ብዬ ምንም ነገር ለመክራት እችላለሁ፣ ምንም ነገር ላረጋት እችላለሁ። ግን ባለገናት ብዬ አውርቼ አላውቅም። እንድታቅልኝ የምፈልገው ነገር ከዚህ ፊት ምንም ነገር ልንባባል እንችላለን፣ ግን ከወንድ ጋር ትወጣለች። እሷ ራሷ ናት የፌክ ባል የምታመጣብን። የፌክ ባል የምታየው ነው ድራማ መስራት። አንቺ ራስሽ ነው ወይስ ጀመረሻል አይደል? ለምን ነው በቃ ጀመረሻል? ወጥተሽልናል በናለ ለምን ነው እንደ አዲስ የምትጀምሪው? እኛ ጋር ይኸውልህ አሁንም ቢሆን የራሴ ህይወት አለኝ። ያ ማለት በቃ አንተ ግን አንተ ለአሁን ለይቴ ክፉ ህይወት ነው የምትመኘው አይደለም? አሁን ጓደኛ አይደል ነይቴ? ለምን ነው ይጠራጠራል? እነሱ የፈለገ ሊጣሉ ይችላሉ፣ ግን ነገ አብረው ነው የሚሆኑ። በጣም ነው የሚዋደዱት። ስነ ስርዓትን ያዝ። ስነ ስርዓትን አንተ አሁን ላይቴ ትክክለኛ ሰው አይደለም። አንተ ለምንድን ነው ትክክለ ጓደኛ አይደል እንዴ? አንቺ ምንም ጓደኝነት ይሄ ነው። አንተ ልጁ ሲጎዳ ያየማይሆን ነው። እሺ አሁን በቃ አንተ ዝም በል። ነገ ሊጣሉ ይችላሉ፣ ነገ አብረው ነው የሚሆኑት። ዝም በል አንተ አታውቅም። እሺ አንተ አታውቅም። እነሱ ነገ አንድ ላይ ይሁኑ አይሁኑ ምንም የምታውቀው ነገር የለም። እሺ እንድትጣሉን የምታሳምን ከሆነ እንትን በል አንተ ነገር አብዱ በቃ ተይ እንዴ ቆይ ይሄ ነገር አይመስል ነገር እኮ ነው የሚያወራው። አንዴ ሁላችሁም ተረጋጉ። ጸቡ ማኔ ነው ያለውን ነገር ልንገራችሁና እኔም ልሂድ በቃ ስራ አለኝ። ሰሙ አንዴ እንትን ቢሆን ተረጋጋ። እሺ ምን አንተ ምንድነው አሁን ለምን ሚልኮ በእናትሽ ደግማ እንድትጎዳ አንተ እንድታዝን ነው የሚፈልገው አይደለ? እኔ እንዳዝን አትፈልጊም ማለት እሱ እንዲያዝን ነው የምትፈልገው። እሱ እንዲያዝን እንደዚህ ያረራ እንዲኖር ነው የምትፈልገው። ይሄን ነገር በንግግር በጣም ታሳፍራለህ። እሺ የእውነት ታሳፍራለህ። አንተ የእድልን ማንነት ስማ። የፈለገ አንቺ እንዲህ ብትሆኚ እኮ ነገ አብረው ይሆናሉ እንዴ? ምንም አብረን ለሚሆን ያ ጥፋተኛው አንተ ነህ። ልቀቀኝ። እሺ ልቀቀኝ። አንተ አይነህ እያለ እድልና እሱ ደግመው ነገ አንድ ላይ እንዲሆኑ ትፈልጋለህ አይደለ? ዳግማ ትፈልጋለህ አይደል? ይሄ ነው አንተ ችግር ይሄ ነው እንዴ? ልጁ ባልኖ እኮ ምን ይሆን ነው የምትለው? አይሄድም። ይቴ ስነ ስርዓትን ያዝ። ይኸውልህ ስነ ስርዓትን ያዝ። ይኸውልህ ደግመህ የዞርክ ስህተት አትስራ። እሺ በቃ ምንም እኛ አሁን በአንተ ህይወት እንደዚህ የሚያስኮነኝ እኔ ጓራዬ መቃጠል የለበትም። ያለውን ነገር እሺ ብለን ነው በቃ ቆይ እናንተ አንዴ ላውራና እሄዳለሁ። ምንም ካለ ይቴ ስነ ስርዓትን ያዝ። ተረጋጉ እናንተ። ይሄን ነገር በንግግር አንተ ምንም የለኝም። አንተ ባለህበት እኛ ሰላማዊ የሆነ ወሬ ማውራት አልቻልንም። ለምን አሱን ከፈለክ ስማ ያለውን ነገር ለምን ልጅነት ማይለቃችሁ እናንተ? ለምን ነው ትክክል ማናወራው? በቃ እናውራ። እሱም ያለውን ሐሳብ ሰምተን እዚህ ድረስ አድክመነው ጠርተነዋል አይደል? አንተ አስበን ነው እኮ የጠራነው አይደል እንዴ? እንጂማ እኮ እዚህ እኮ ስራ ፈቶ ቁጭ ያለ ሰው የለም። ግን ላንተ ወደፊት ይወስ ስለምናስብ አንተ ምንም የሆነ ችግር ከሷ ጋር የሆነ ኬዝ ያለን ነው የሚመስልህ
አይደለም እንዴ እንደዛ ነው የሚመስለው እኔ እንደዚህ እንድትጣሉ ማሰብ ለአንተ ማሰባችን መጨነቃችን እንትና ስለታ ልክ ናችሁ እኮ ግን እሱ የራሱን ሐሳብ ነው የተናገረው እንጂ እንደዚህ መሆን አለበት እኮ አይደለም ምንም የሆነ ሌላ ኬዝ ያለብን ይመስል በቃ አሁን ምንም በእናታችሁ እኔ በተገናኘን በቃ ተረጋጋ እኔ ላውራና ልሄድ በቃ አንተ እኔን አታረጋጋኝም ሽቱ በእግዚአብሔር ይዘሽጂ በቃ ይሄንን አንተ በቃ ይባላል ይረጋጋው ይር በቃ እሱ ምንም አይደለም አሁን እሱ ይቴራሱ ስህተቱን እንደሚደግም ስለሚያውቅ እኔና አንቺ መልፋታችን ምንም ነው ለሱ እሱ ያለ ድሮ እንዴት አይተው ነገ አብረው ይሆናሉ እሱ ነው መካሪው ሌላ ማን ነው እድል እንዲያረለች እንዴዳ ከዛ ሽቱራ ክፉ አክስቶና እንዲሆነች ከዛ እንዲያረጋች ከዛ እድል ያጠፋችው ጥፋት በማር ይቀባል እኛ ጥፋተኛ ነን ከዛ ይታረቃሉ ኧረ ወይኔ በእናታችሁ ያ ሰብ ቢኖርሽ እኮ እኛ እንመጣም ያልሽን እኮ ከነሱ ህይወት ወጥቻለሁ የተሻለው ጀምሬያለሁ ስለዚህ አንተ አሁንም እድልና ይቴ አንድ ላይ እንዲሆኑ ትፈልጋለህ ይሄ ሁሉ ነገር እየሰማ እንደዚህ አይነት ሰው ላይቴ ተመኝለታል አይደል ጨርሰናል እኮ አሁን በተጣሉ እንዱ በቃ ማታውቀው ነገር አለ ብዙ ነው ማታውቀው ነገር አለ አንዴ ለኔ ብለሽ ለምንድን ነው ቆይ አንዴ አይደለም ያኔ ጠይቅነው ነገር ይሄው ልታዳምጠው ይገባል እሰማዋለሁ ግን አሁን አይደለም እኔ እናንተ ላገኝ ነው መጣሁት ምን ነው እንደ አዲስ ያኔ ጨርሰው ኖሬ እንደ አዲስ ትጀምራለች ይተም ማለት ነው በቃ አንተ ምንም ነገር አሁን እሺ ብለህ ልትሰማቸው ነው ልታዳምጠው ከሆነ አዳምጠው እሺ እኔ በቃ አይደለም በቃ አስፈላጊ ሆነ ሰዓት እናወራለን ና ንገረው ሚልኮ በእናትሽ አንተ ምንድነው ችግርህ ከኔ ጋር ችግር አለብህ ለአንተ ህይወት በተጨነቅኩት እንደዚህ ትለኛለህ ይቴ ቢገባ ያንተን ችግር ለመፍታት ነው እሺ የመጣሁት አንተ ግን ምንም ነው የኔ እንደዚህ መሆን ምንም ነው አለ አንተ ቢገባ ለአንተ አስቤ ነው እሺ እኔን እንደማንም እንትን ትለኛለህ ተረጋጊ በቃ አንቺ እኔ ለአንተ ክፉ እመኛለሁ ንገረኝ ክፉ እመኛለሁ ወይ ለአንተ ክፉ እመኛለሁ ክፉ ነኝ እኔ ለአንተ እንዲህ እንድትሆኛ አዳምጠው ባልኩኝ የልጅቱን ትክክለኛ ማንነት ወቅ ባልኩኝ እኔን ትገፋኛለህ ይኸውልህ ሁለተኛ ሲቀር ምንም ነገር ይቀራል እሺ ቢገባ ግን ለአንተ ያንተን ችግር ለመፍታት ነው የመጣሁት ሁለተኛ ግን በቃ በእናትሽ ሚልኮ ልቀቀኝ ቢገባ ችግሬ ስለሆነ ነው እሺ ልቀቀኝ እኔን አልፈልግም እኔ ችግሩን እንደ ችግሬ ተረድቼ ነው እንጂ አይመለከተኝም እሺ ደግመህ ለምን ስትማግጥብህ ውለህ አታድርም ምን አገባኝ እኔን ምን አገባኝ ይመለከተኛል ወይ ግን በቃ ቃተኝ ሊቀልኩማ እውነቱን መቀበል ጥፋቱን መለየት አቃተኝ ችሉበት መገኘት በማይሆን ሁኔታ የልቤን መዳኘት